በያዝነው ዓመት መጀመሪያ የሚቺጋን ነዋሪ የሆነችው አሽሊ እቃ ልግዛ ብላ እንደወጣች ሳትመለስ ቀረች። ከ5 ቀን በኋላ መኪናዋ በአንድ አፓርታማ የመኪና ማቆሚያ ተገኘ። እሷ ግን ያለችበት ሊገኝ አልቻለም። ልዩ እይታ የዩቲዩብ ቻናል የተለያዩ ወንጀል ነክ ትንታኔዎችን የሚያቀርብ ቻናል ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብና አስተያየታችሁን በኮመንት ንገሩን። የዛሬው ትንታኔ የአሽሊ ኤልኪንስ ሲሆን የ2 ልጆች እናት የሆነችው ይህች ሴት ከቤት እንደወጣች የቀረችበትና ለልጆቿም ሆነ ለቤተሰቦቿ ህመም የሆነችበት አሳዛኝ ታሪክ ነው። እንደ አውሮፓውያኑ ዘመን አቆጣጠር ጥር 2 2025 የ30 ዓመቷ አሽሊ ሚቺጋን የሚገኘው ቤቷ ለቤቷ የሚያስፈልጋትን እቃዎች ለመገዛዛት ከቤቷ ትወጣለች። የ10 ዓመትና የ7 ዓመት ልጆቿን እህቷ ጋር አስቀምጣ ወደ ሱፐርማርኬት ሄደች። የሄደችበት ሱፐርማርኬት ፊት ለፊት ግራጫ መኪናዋን አቁማ ወደ ውስጥ ስትገባ የሲሲቲቪ ካሜራው ያሳያል። ይህ የሆነው ጠዋት 2 ሰዓት ነበር። በምትገበያይበትም ወቅት ከእናቷ ጋር በጽሁፍ መልእክት እያወሩ ነበረ። 3 ሰዓት አካባቢ የጽሁፍ መልእክቱ ተቋረጠ። እናቷ ጥሩ አልተሰማትም። የሆነ ችግር እንዳለ ቀልቧ ነግሯታል። 3 ሰዓት ከ6 ደቂቃ ላይ በህልሟ የአሽሊ መኪና ተሰርቆ ማየቷን አስታውሳ የጽሁፍ መልእክት ትልክላታለች። ያገኘችው መልስ ግን የምታውቃት ልጇ አይመስልም። ግራ በመጋባት ተጠንቀቂ፣ የት እንደምትሄጂም አስተውይ በማለት መልእክት ላከች። ድጋሚ መልስ አላገኘችም። እናቷ ሞኒካ መልስ ስታጣ በቪዲዮ ለመደወል ብትሞክርም ምላሽ ታጣለች። ወደ ቤቷ ብትሄድም ቤት የለችም። የዛን ቀን ከሰዓት አካባቢ ሌላ የቤተሰብ አባል ከአሽሊ የጽሁፍ መልእክት ይደርሷል። በመልእክቱም ወደ አንድ ሱፐርማርኬት እየሄደች እንደሆነ ትገልጻለች። ከዚያም ስልኳ ጠፋ። ማግኘት ያልቻሉት ቤተሰቦቿ ግራ በመጋባት የስልኳን አድራሻ ለማወቅ ይጥራሉ። እህቷ የአይፎን መፈለጊያ በመጠቀም መጨረሻ የነበረችበትን ለማወቅ ትጥራለች። በዛም ከአንድ አፓርታማ እንደሆነ መተግበሪያው ያሳያታል። አድራሻውን በሚያዩበት ጊዜ አዲስ አልሆነባቸውም። ለ1 ዓመት ያህል በፍቅር ግንኙነት ውስጥ ቆይተው ፍቅራቸው መቀጠል ሳይችሉ የቀሩት የቀድሞ ፍቅረኛዋ ቤት ነበር። በዚህ ጊዜ እናቷ፣ እህቷ እና የልጆቿ አባት አንድ ላይ በመሆን ወደ ቤቱ ያመራሉ። ግን ምላሽ አላገኙም። መኪናዋም በዛ የለችም። እናቷ ወደ ማታ ጉዳዩን ለፖሊስ ታሳውቃለች። እንደሷ እውቅና ከሆነ ሁለቱ ከተጣሉ ወራት ተቆጥሯል። ግን አንዳንድ ጊዜ በገንዘብ ስለሚያግዛት ምናልባት ለዛ እንደሄደች ገመተች። የቀድሞ ፍቅረኛዋ ዲአንድሬ በፍቅር ግንኙነታቸው ወቅት ሙሉ ቤተሰቧን ተዋውቆ ነበር። የተለያዩ በዓላትንም በእናቷ ቤት በመገኘት አሳልፏል። ልጆቿንም በመያዝ ያግዛት ነበር። ግንኙነታቸውን ካቋረጡ በኋላ ዲአንድሬ ቢደውልም አሽሊ ግን አታነሳም ነበር። ከመጥፋቷ ከሳምንታት በፊት ለአንድ የቤተሰብ አባል እየተከተላት እንደሆነ ገልጻ ነበረ። ከቀናት በፊት ደግሞ በሌላ ስም ሪዘርቬሽን በማስያዝ በቤቷ ውስጥ በምትሰራበት የፀጉር ስራ በማሳበብ ወደ ቤቷ ሊገባ ሞክሮ ነበረ። በዚህ ሁሉ የአሽሊ ቤተሰብ ለመጥፋቷ ምክንያት ዲአንድሬ እንደሆነ ገመቱ። አሽሊ ከጠፋች ከ5 ቀናት በኋላ መኪናዋ በአንድ የመኪና ማቆሚያ ተገኘ። ይህም ከዲአንድሬ መኖሪያ ቤት 4 ማይል ርቀት ላይ ነበር። ቁልፉም መኪናው ላይ ነበረ። ፖሊስ እያንዳንዱን እንቅስቃሴዋን በሲሲቲቪ ካሜራ በመታገዝ ማጥናት ጀመረ። የጠፋችበት ቀን ጠዋት ላይ ወደ ሱፐርማርኬት ስትገባ የለበሰችውን አንድ አይነት ልብስ እንደለበሰች ወደ ዲአንድሬ ቤት ስትገባ ያሳያል። ከሰዓት ላይ ዲአንድሬ እና አንዲት ሴት ከሱ ቤት ወጥተው ወደ አሽሊ መኪና ሲያመሩም ይታያል። ከዛም ይህች ሴት መኪናዋን አስነስታ እየነዳች ዲአንድሬ ደግሞ ከጎን ተቀምጦ ሲሄዱ ያሳያል። ይህች ሴት መልኳን ለመለየት አስቸጋሪ ነበር። ይሁንና የለበሰችው ልብስ ግን አሽሊ ጠዋት ላይ የለበሰችው አይነት አልነበረም። ግን አሽሊ ልትሆን እንደምትችል ተገምቷል። አሽሊ ከጠፋች ከ2 ቀን በኋላ ዲአንድሬ ለፖሊስ በመደወል ቤቱን ሰብረው የገቡ ሰዎች ያሉ እንደሚመስለው አሳወቀ። ይሁንና ሌሊቱን ቤቱ አላደረም። ሪፖርቱን በመቀበል ፖሊሶች ወደ ቤቱ ሲሄዱም ቤት አልነበረም። ቤቱም ገርበብ ብሎ ስላገኙ ወደ ውስጥ ይገባሉ። በሚገቡበት ሰዓት ግን የተለያዩ ወንጀል እንደተፈጸመበት የሚያሳይ ምልክቶችን ያያሉ።
በዛ ላይ ቤቱ በበረኪና እንደተጸዳና ብዛት ያለው የበረኪና ጀሪካኖችን በቤት ውስጥ ያገኛል። አንዳንድ ቦታዎች ላይም የደም ነጠብጣቦች ነበሩ። ይሁንና ላፕቶፑ ፊት ለፊት እንደተቀመጠ ነው። ይህም ዲያንድሬ ቤቴን ሰብረው ገብተዋል ያለው ከሌባ ጋር ምንም እንደማይገናኝ ምናልባትም ውሸት እንደሆነ ማሳያ ነበር። ፖሊስ በቤቱ ያስተዋለው ነገር ስላሰጋው ለበለጠ ምርመራ የፎረንሲክ አገልግሎትን ይጠራል። በምርመራቸውም በሻወሩ ውሃ ማፍሰሻ፣ ጸጉር፣ አንድ የጆሮ ጌጥና ጥይት አገኘ። በቤቱ ውስጥም በዲያንድሬ የተመዘገበ ከተገኘው ጥይት ጋር ተመሳሳይነት ያለው ሽጉጥን አገኘ። ጠዋት ላይ ወደ እሱ ቤት ስትገባ የምትታየው አሽሊ ስትወጣ ግን አትታይም። የዛን ቀን ከሰዓት መኪናዋን ይዘው ከሄዱ እና ዲያንድሬ ከተመለሰ በኋላ ግን የተለያዩ እቃዎችን ይዞ ወደ ቆሻሻ መጣያ ሲመላለስ በካሜራ ይታያል። ይህ ምልልሱን ከሰዓታትን የፈጀ ሲሆን አንድ ቦታ ላይ በሱፐርማርኬት ጋር እየገፋ የሄደበትና 2 የተለያዩ የቆሻሻ መጣያዎችን የተጠቀመበት ነበር። እንደጨረሰም በታክሲ ሲሄድ ይታያል። ፖሊስ ይህንን በሲሲቲቪ ካሜራ ከተመለከተ በኋላ ወደ ቆሻሻ መጣያ ገንዳው ቢያመራም ቆሻሻው ግን በጽዳት ሰራተኞች ተወስዶ ነበር። ይሁንና አንዳንድ የወዳደቁ ቆሻሻዎችንና ገንዳው ላይ ያሉ የደም ነጠብጣቦችን በመውሰድ ዲኤንኤ በሚመረምርበት ወቅት በቤቱ ከተገኘው ጸጉር ጋር ተመሳሳይነት ያለውና ከአሽሊ ጋር አንድ አይነት ሆኖ አገኘ። በዚህ ጊዜ አሽሊን በህይወት እንደማያገኟት ተረዱ። ፖሊስ የቆሻሻውን መዳረሻ በማጥናት 120 ሄክታር የሚሆነውን የቆሻሻ ስፍራ ላይ አስክሬን ይፈልግ ጀመር። ይሁንና ምንም ቀና ነገር አላገኘም። ፖሊስ ዲያንድሬን ስለ አሽሊ በሚጠይቅበት ወቅት የዛ ቀን እቤት መታ እንደነበር፣ ትንሽ ቆይታም እንደሄደች፣ ሌላ ጊዜ ላይም ትመጣ እንደነበረ ገለጸ። የሄደችው በመጣችበት ልብስ እንደሆነና በመኪናዋ እንደሆነ ሲጠየቅም ለሁለቱም አዎ አለ። ይህ ደግሞ በካሜራ የተደገፈ ውሸት ስለነበር የግድያውን ኬዝ እስኪያጠናክሩበት ድረስ ለፖሊስ በመዋሸት በሚል በቁጥጥር ስር አዋሉት። በመቀጠልም ለፖሊስ በመዋሸት በግድያና መረጃን በማጥፋት ክስ ተመሰረተበት። በፍርድ ቤት የመጀመሪያ ቀን አልቀመጥም በማለት ሲያስቸግሩ አለ። በቀጣይ ቀንም ጭራሽ ልብስ አልለብስም፣ ፍርድ ቤትም አልቀርብም እያለ ሲጮህና ሲሳደብ ነበር። ይሁንና ፖሊስ በስልኩ ላይ ከበቂ በላይ ማስረጃን አግኝቷል። ይህም በጎግል ላይ የፈለጋቸው ነገሮች በጠቅላላ ከግድያው ጋር የተያያዙና በመጨረሻም እንዴት የፍለጋ ታሪክን ማጥፋት እንደሆነ ነበር። በመጨረሻም ማንነቷ ያልታወቀችውና የአሽሊን መኪና ስትነዳ የታየችው ግለሰብ ጉዳዩን ስትረዳ ወደ ፖሊስ በመምጣት ምስክርነቷን ሰጠች። ይህም የሱ የቤተሰብ አባል ስትሆን እሱ የመንጃ ፍቃድ ስለሌለው መኪናውን ወደ ሌላ ቦታ እንድትወስድለት ጠይቋት የመጣች ሲሆን መኪናውም የጓደኛው እንደሆነ እንደነገራት በፍርድ ቤት መሰከረች። ዲያንድሬ ውሳኔ ያላገኘ ሲሆን እድሜ ልክ እንደሚፈረድበት ግን እየተገመተ ይገኛል። ይሁንና የአሽሊ አስክሬን እስካሁን አልተገኘም።